አልዓዛር ከ4 ቀን አስከሬንነት በኋላ ከ4 ቀን የመቃብር ቆይታ በኋላ ና ውጣ ብሎ ያስነሳው ማን ነው? አይሰማም። ክርስቶስ ነው አይደለም? እግዚአብሔር ነው አይደለም? አልዓዛር ከመቃብር ከወጣ በኋላ ራሱን ቢያጠፋ ምን ይመስላችኋል? ወይ በዓመቱ ወይ በሳምንቱ ራሱን ቢገድል አታዝኑ? ታሪኩ ራሱ አይመችም አይደል? አላደረገውም። አልዓዛር እስከ ሕይወቱ ፍጻሜ ድረስ በቅድስና ኖሮ ሳይፕረስ የምትባል ቆጵሮስ የምትባል ሀገር ጳጳስ ሆኖ አገልግሎ በመጨረሻ በክብር ነው ያረፈው። በረከቱን ያሳድርብን። ሞቷል። አልዓዛር ተነስቶ አልቀረም፣ ሞቷል። ለዚህ ነው በነገራችን ላይ ከነ መግነዙን ይወጣው አይደል? ጌታ ሲወጣ መግነዙን ትቶ ነው። አልዓዛር ሲወጣ ግን መግነዙን ይዞ ነው። ለምን? ሌላ ቀን ያስፈልጋል አይደል? መግነዙ ያስፈልጋል። ስለዚህ ወጪ ላለማባከን ከነ መግነዙን ይወጣው አልዓዛር ተመልሶ ሞቷል። ግን አልዓዛር ጌታ አስነስቶ ተመልሶ ራሱን ቢገድል ያሳዝናል። ሞት የተባለ ኃጢአት ነው። እግዚአብሔር አስነስቶን ተመልሰን ወደ ኃጢአት እንገባለን። እኔ የዛሬው ጉባኤ ሚሊኒየም አዳራሽ ነው የተካሄደው፣ መቃብር ውስጥ ነው የተካሄደው። በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራ ነው። ዛሬ ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ውርደት ነው። ከዚህ ጠብቀን የሰማነውን በልቡናችን ያሳድረን።